ሙሐመድ ስለራሱ ባንደበቱ በሞት ወዴት እንደሚሄድ አላውቅም ያለውን የሚያስገርም እውነታ በመረጃ እናይና ሙስሊም አማንያን ሙሐመድ የጀነት ሰው ነው ብለው ምኞታቸውን የተናገሩትን እንዲያው ነው ብለን እንኳ ብንቀበል ሁሉን ሙስሊሞች የሚያስፈራቸውና የማይቀርላቸውን በሲኦል ላይ የተዘረጋውን ስራጥ የሚባለውን ድልድይ አልፈው ጀነት ገብተዋልን የሚለውን ጥያቄ በመረጃ የምናይ ይሆናል። ሙሐመድ ጀነት ልግባ ሲኦል ልግባ አላውቅም፣ አላህ የምሻውን ጀነት የምሻውን ጀሃነም ያስገባል ያለውን ሐሳብ ሰምታችኋልን? ይችን በመረጃ እናስቀምጥ። ሱራ 46:9 እኔ በመልእክተኞቹ ዘንድ አዲስ አይደለሁም፣ በእኔም ሆነ በእናንተ ዘንድ ምን እንደሚደረግ አላውቅም፣ የምከተለው የሚገለጠልኝን ብቻ ነው፣ እኔ አስፈራሪ ብቻ ነኝ። እግዚአብሔር በእርሱ ላይ ስላለው ዓላማ እርግጠኛ ያልሆነ መልእክተኛ ማን ነው? ስለ ተከታዮቹስ መጨረሻ እኔ አላውቅም የሚል ማን ነው? መጽሐፍ ቅዱስ ላይ እኔ እንጃልኝ የሚል ነቢይ አናገኝም። ብቻ ሙሐመድ ስራዬ ማስፈራራት ነው ብሏል። ይህ ብቻ እንዳይመስላችሁ። ሳሂህ አልቡኻሪ 7003 በሌላው ደግሞ ቮሊዩም 9 መጽሐፍ 87 ቁጥር 131 ላይ ለአላህ መልእክተኛ ቃል ኪዳን የገባች አልአላ አንሳሪ ሴት እንዲህ አለች፣ ሙሃጅሪን ወይም ስደተኞች በመካከላችን በዕጣ ተከፋፈሉ። እኛም ኡስማን ብን ሙዝኡን በድርሻችን አግኝተናል። በቤታችን ከእኛ ጋር እንዲቆይ ያደረግነው። ከዚያም ለሞት በሚዳርግ በሽታ ታመመ። ሞቶም ገላውን ታጥቦ በልብሱም ተሸፍኖ ሳለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡና የሟቹን አስከሬን እያናገርኩኝ አባ ሳኢብ ሆይ አላህ ይዘንልህ፣ አላህ እንዳከበረህ እመሰክራለሁ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ እንዳከበረው እንዴት አወቅሽ? እኔም አባቴ ላንተ ይሰዋ፣ የአላህ መልእክተኛ ሆይ አላህ ክብሩን የሚያመጣው በማን ላይ ነው? የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ እርሱም በአላህ ይሁንብኝ፣ ሞት መጣለት፣ በአላህ እምላለሁ፣ መልካሙን ሁሉ እመኝለታለሁ ካላህ በአላህ እምላለሁ፣ እኔ የአላህ መልእክተኛ ብሆንም አላህ ምን እንደሚያደርግብኝ አላውቅም። አልአላ አክለውም በአላህ እምላለሁ፣ ከዚህ በኋላ የማንንም ጽድቅ በፍጹም አልመሰክርም። ጥሩ ነው። አላውቅም ብሎ መናገር እውነት ነው። እየሄደበት ስላለው መንገድ እርግጠኛ ላለመሆኑ ትክክል ነው። ይግረማችሁ እንግዲህ በቁርአኑ ላይ እና በሐዲሱ ላይ እንደምናየው ሙሐመድ ስለራሱ ሕይወት በጀነት ይሁን መጨረሻው ወይ በሲኦል የሚለውን በትክክል እንደማያውቅ በግልጽ ተናግሯል። ከላይ ባለው የትኞቹን መልእክተኞች እንደጠቀሰ ባይታወቅም የሚናገረው ከመልእክተኞች የተለየው አይደለሁም፣ በቃ እኔ ምን እንደሚሆንብኝ አላውቅም፣ እኔ ስራዬ ማስፈራራት ነው አለ። እውነትም ማስፈራራት ነው። ምን እንደሚሆን አላውቅም። እንግዲህ ልብ ብላችሁ አስቡ። አንድን ሰው ስታስፈራሩ፣ ለምሳሌ በዚህ አትሂድ ትጠፋለህ፣ ይሄ ትክክለኛ መንገድ አይደለም ምናምን ልትሉ ትችላላችሁ። ትክክለኛ መንገድ አይደለም፣ ይሄ ያጠፋሃል፣ ይሄ ትክክለኛ አይደለም ምናምን ልትሉ ትችላላችሁ። ምናልባት መሐመድ ቆሞ ይሄ ጀነት መንገድ አይደለም ተመለሱ ምናምን እያለ ያስፈራራ ሊሆን ይችላል። ነገር ግን አንድ ሰው መጥቶ ያንተን መንገድ ብከተል የት ነው የምገባው? አንተስ የት ነው የምትገባው ተብሎ ቢጠየቅ መልሳቸው መሐመድ እኔ እንጃ፣ ስለ ራስም አላቅም፣ ስለማንም ልናገር አልችልም ነው የሚሆነው ማለት ነው። የሚያስገርመው እንግዲህ ስደተኞች ናቸው። በሃይማኖታቸው ምክንያት በእስልምና ምክንያት የተሰደዱ ናቸው። ለአማንያን የተከፋፈሉ ናቸው። በዚህ ጊዜ ነው እንግዲህ ኡስማን የደረሳቸው ማለት ነው። እና ታሞ ሞተ። ሲሞት በቃ ይሄማ የጀነት ሰው ነው ብሎ አስበው መልካሙን ሲናገሩ ኧረ በፍጹም አይደለም ይሄ ሰው እኔ አላህ መልእክተኛ እንኳን አላቅም። እና አነጋገሩን ካያችሁ በአላህ እምላለሁ ነው ያለው። ከልቡን የተናገረው አልዋሸም ማለት ነው። መሐመድ በአላህ እምላለሁ፣ እኔ የአላህ መልእክተኛ ብሆንም አላህ ምን እንደሚያደርግብኝ አላውቅም። ይሄ ማባቢያ አይደለም። በአላህ እምላለሁ ብሎ ምሎ ነው የተናገረው። ተገዝቶ እኔ አላውቅም፣ በአላህ እምላለሁ፣ ከዚህ በኋላ የማንንም ጽድቅ በፍጹም አልመሰክርም አለ።
እንግዲህ ዛሬ ላይ ከየት አምጥታችሁ እሳቸው ራሳቸው ማያውቁትን የጀነት ሰው እንደሆኑ እንደምትናገሩ ባይታወቅም እሳቸው ነቢዩ የምትሉት መሐመድ ግን ስለ ራሱ ያለው አመለካከት የት እንደሚሄድ አያውቅም። በሐዲሱም በቁርአኑም ማለት ነው። እንዲያው መሐመድ ስለ ራሱ የተናገረው እውነታ ወደ ጎን እንተውና እንደ ሙስሊም አማንያን ምኞት መሐመድ የጀነት ሰው ነው ብለን ብናስብ እስካሁን ጀነት ለመግባት አቀበት ላይ የተንከራተተ የት ጋር ሊደርስ እንደሚችል እኔ አልቡድሩስ ሳፊራ ፔጅ 344 ዱራል ኩትቧል ኢልሚያህ ብሩት የሚለውን ሐሳብ ስናይ ምን ይላል? በዛ ክፍል ላይ ስራጥ የሚባለውን ድልድይ ለማቋረጥ 15,000 ዓመታትን ይወስዳል። የተወደዳችሁ ሙስሊም ወንድሞቼ አላህ ምህረቱን በእኛ ላይ ያድርግ። የስራጥ ድልድይ ጉዞ ከምታሰበው በላይ እጅግ ረጅም ነው። ፉዛኤል ብን ኢያድ እንደተናገሩት የስራጥ ድልድይ ጉዞ 15,000 ዓመታትን ያህል ይወስዳል። ይህ ማለት ርቀቱን በፈጣን ፈረስ በ15,000 ዓመት ይሸፍነዋል። ጉዞው 5,000 ዓመታት ወደ ላይ ይከዳል፣ 5,000 ዓመታት ወደ ታች እና 5,000 ዓመታት በቀጥታ ይከዳል። የሲራጥ ድልድይ ከአንድ የፀጉር ዘለላ ይቀጥናል። ከሰይፍ ስለት ጠርዝ ይልቅ በጣም ቀጭን ነው። የተዘረጋውም በገሃነመ እሳት ጀርባ ላይ ነው። ደካማና ጭንቀታም የሆነ ሰው አላህን የሚፈራ በመሆኑ ምክንያት የስራጥን ድልድይ ያቋርጣል ይላል አልቡድሩስ ሳፊራ ላይ ማለት ነው። በዚህ ቃል መሰረት መሐመድ የሞተው በ632 ዓም፣ አሁን ያለንበት ደግሞ በኢትዮጵያ 2017 ዓም ላይ ነን። ስለዚህ 2017 ሲቀነስ 632 1385 ማለት ነው። መሐመድ ከሞቱ እስከ ዛሬ 1385 ዓመት ነው። ከ15,000 ዓመቱ 5,000 ዓመታት ወደ ላይ የሚከድ ከሆነ ወደ ላይ ወጥቶ ለመጨረስ 3615 ዓመታት ይቀሩታል። እንግዲህ መሐመድ የሞተ ቀን ጉዞውን ጀምሯል ብለን ብናስብ 1385 ዓመት ወደ ላይ የተጓዙ ነው። አሁን ወደ ላይ የሚከደውን ቀጭኑ ላይ የሚከደውን እርምጃ ለመጨረስ ገና 3615 ዓመታት ይቀሩታል። በገሃነመ እሳት ጀርባ ላይ ወደ ላይ 1385 ዓመት እስከ ዛሬ ተራምደዋል። ገና 3615 ዓመት ይቀሩታል ማለት ነው መሐመድ። ያን ሲጨርስ ድፍን 10,000 ዓመታት ይጠብቁታል። ያም በፈረስ ፍጥነት ከተጓዘ አያሳዝም? ያውም ካልወደቀ ማለት ነው። በጣም ነው የሚያሳዝነው። በዚህ መንገድ ነው ገና ጀነት ይገባል ተብሎ የሚጠበቀው ማለት ነው። እንግዲህ የጀነት ሰው ከተባለም ገና ወደ ላይ ነው። እስካሁን አለመውደቁን እንግዲህ እርግጠኛ ሆኖ የሚናገር ሙስሊም አይኖርም። እንደው ጉዞውን ጀምሯል ብሎ ብታሰብ በእርግጠኝነት ከተጠየቅን የት እንዳለ እናውቃለን። እኛ የት እንደሚገኝ ይታወቃል። ሰው በመንግስተ ሰማይ በገነት ሊገኝ የሚችለው በክርስቶስ ኢየሱስ አዳኝነት ካመነ ብቻ ነው። ምናልባት በሞቱ ጊዜ አካባቢ ተደብቆም ቢሆን በኢየሱስ አምነው ከሆነ ጀነት ሊኖር ይችላል። ከዛ ውጪ ያለው አማራጭ ሲኦል ብቻ ነው። ኢየሱስ በመስቀል ላይ ሳለ የተናገረውን ላጋራችሁ። 2 ሰዎች ወይም ወንበዴዎች አብረውት ተሰቅለው ነበር። አንደኛው እስኪ ክርስቶስ ከሆንክ ራስን እኛንም አድን ብሎ ሰደበው ይለናል መጽሐፍ ቅዱስ። ሲሰድበው እናያለን። ክርስቶስ ነህ አንተ? ሰውየው ያሳየው አለማመኑን ነው። በዚያም ኢየሱስ እርሱ ክርስቶስ እንዳልሆነና ማዳን እንደማይችል በመናገር ተሳለቀበት ማለት ነው። የሉቃስ ወንጌል ምዕራፍ 23 ከቁጥር 40 ጀምሮ ስናይ ሁለተኛው ግን ከሌላ ጎኑ አንደኛው ጎን የተሰቀለው ማለት ነው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ሰውየው ምን አለው? ኢየሱስንም ጌታ ሆይ
በመንግሥትህ በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። ኢየሱስ ዛሬ በማለት ይሄ በሱ ያመነው ሰው ገነት እንደሚገባ አስረገጠለት። ውድ ሙስሊሞች፣ አላምንም ብሎ ኢየሱስን እንደሚክደው ሰው ገነት ከመግባት እንደቀረ በክህደት ከገነት አትቅሩ። ያ ማለት እሳቱ ወደማይጠፋበትና ትሎቹ ወደማይሞቱበት ሲኦል ጉዞ እንዳደረገ መንገዳችሁን ከዚህ ሰው አካሄድ ጋር አታመሳስሉ። ውድ ሙስሊሞች እባካችሁ ራሱም የት ይሄድ ዘንድ እንዳለ ከማያውቅ ስለ እናንተም መጨረሻ ልነግራችሁ ከማይችል ቁርአን ወደ መጽሐፍ ቅዱስ ተመለሱ። በክርስቶስ መዳን ይሁንላችሁ። ይህን ውሳኔ የወሰናችሁ በቴሌግራም ላይ አናግሩኝ። ቴሌግራም ሊንክ ከታች ታገኛላችሁ።